በዛ ላይ እንግዲህ 5000 ሰርቃይ ነበር ከዚህ በፊት ስትል በመሃል ነው የገባውኝና በአቀል በጭንቅላት 5000 የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች ስወጣ ከቤት 2 ቀለበት እዛ ጋር አድርጌ ነበረ ኖ 2 ቀለበት እዛ ጋር አለ ስመጣ እንዳላጣ ብያት ነበር እዛ ጋር እንዳስቀመጥኩ አስታውሳለሁ። እስቲ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን አንቺ እንዴት ነው 2 ቀለበት አደራ የምትዩ? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር የምትዩ። ሴትዮዋ ልጠመጥምባት ሴትዮዋም አይደለችም የሴትዮዋ ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። 2 አበሻ ሰራተኞች አሉ። እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው። ምንም በቃ ውሸታምነታቸውን ደግሞ ያሳወቁት 5000 ሰርቃን እያወቅን ነው ያስቀመጥናት የሚለው ይሄ ራሱን የቻለ በቃ የሌለ ታሪክ ነው። እንኳን ሙሉ ትመርመርና ወንሽ ሞሰር ትችያለሽ አሉ። ከዘጋጅ ከይዟል የደረሰባት ድብደባ አለ። አዎ ያስታውቃል ላይ ምናምን በደንብ የተቦጫጨረችው ምናምን ያስታውቃል። አሁን የኔ ችግሩ ምን እንደሆነ ልንገርህ። በሰላት ልብስ ነው ያለሁት። የለበስኩት አንድ ነገር የለም ከስር በቃ ባዶ ፒጃማ ነው። እሺ طيب ሌላው ሰው ደግሞ ደጅ እንዳትገቡ አሉ ሌሎች። እሺ ፖሊስ ጣቢያ አሁን ልክ እንደደረስሽ ማለት ነው የመጀመሪያ ነገር ቃሏን ከመውሰድ በፊት እባካችሁ ወደ ሙስተሽፋ ወሰዱልኝ ተቀሪር ሙስተሽፋ እንፈልጋለን በያችሁ። እስከዛ ደግሞ እንዴ በቃ ተፈረደብኝ መለመሌ ልግባ እስከዛ እኔ እደርሳለሁ። ሙኒትዬ አልገርባ አይደለ አልገርባ يلا خلاص توكل على الله እሺ ባሊዱ ዲሪዳን እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ ኮራን መጨረሻውን አውቀን ነው የምንተኛው ጋይስ። ወይ ለሙኒት ይሰጣል ወይ ደግሞ መጨረሻውን አሁን ይሄ አሪፍ ሀሳብ ነው ታም ያመጣው። ሲጀመር ገብቼ ድምቀት መፍጠር መጀመሪያ ልጅቷ መብቷ ይከበርላት። ተደብድባለች አይታይላት በቃ ጥሩ ልጅቷ ሲጀመር በጣም ነው የምታሳዝነው ጋይስ። አሁን እዚህ ጋር አንድ ትምህርት ውሰዱ። ፖሊስ ቤት ውስጥ መግባት አይ ልምጣና ችግር የለም እንስተካክለዋለን። ይምጣልሽ ሄሎ ወይ ጉድ ተመስገን ብቻ እንኳን እዚህ እንኳንም ለደረሰች እመቤቴን እንኳንም እዚህ ደረሰች። ፈጣሪው ተመስገን። ቢያንስ ራሱ እነሱ ጋር መድረሱ አንድ ትልቅ ነገር ነው። ዋናው ነገር እንኳን ከነዚህ አውሬዎች ወጣች። በቃ ዋናው እሱ ነው። በጣም ብትታሰር ይሻላል። እግዚአብሔር የሰው ልጅ በቁሙ ሰቀቀን አረጋሽ ትምታ መሲ ሰምተሽኛል? እንዴት እኮ እንደ ተንሰፈሰፈች። አዎ ማሪ እሺ